12 ሚሊዮን ብር ከዛም ችግርን ያረግፋል ሀቢቡላህ መደናቀፍ ላለመወናከፍ ማግባት ነው መሸከፍ ከሐላል ቀበሌ ከዛም ልልፋስ ከመስልሱ ቱናንቱስ በግጥም በዜማ ያንቱ ፍቅር ያንቱማ መውደድ በትቀልሶ ይኖራል ከነወድ ይህንን የመሳሰሉ ሙዚቃዎችን ለየት ባለመልክ ልታስፋፋበት 12 ሚሊዮን ብር ትጠይቃለህ። ሙዓዝ ሀቢብ አላህን ልትፈራ ይገባል። ያለህበት መንገድ ይህርክበት ያለው ሁኔታ እንኳን ለእስልምና ሊጠቅምና እስልምና የሚያወግዘው ስራ ላይ ነው ያለው። አላህን ልትፈራ ይገባል። በነገራችን ላይ ሀገራችን ላይ ብዙ ዘፋኞች አሉ። አንድ ጊዜም ግን ዘፈኔን እንዳወጣ ብር አውጡልኝ ብሎ የጠየቀ ሰው አላየሁትም፣ ሙስሊምም ይሁን ክርስቲያንም። ምክንያቱም በሁለቱም እምነት ሙዚቃ ስለሚወገዝ ማለት ነው። ያንተ ግን ለየት የሚያደርገው ከሙዚቃም በላይ ነው። ምክንያቱም የሞተን ሰው ትጣራለህ። የሰው ልጅን እስልምና ላይ እንኳን የመተባበር አይደለም እስከ እስልምና እንዲወጡ እያደረክ ነው። የሞተን ሰው መጣራት ሽርክ ነው። ኹዝ ቢየዲ ያ ረሱላላህ ማለት ሽርክ ነው። ሀጄ እስከሚወጣልኝ ያንተን ስም ከመጥራት አላርፍም ማለት ሽርክ ነው። ምክንያቱም ነቢዩ ሰለላሁ ዐለይሂ ወሰለም አልፈዋል ከዚች ዱንያ። ሊሰሙህም አይችሉም። ቢሰሙህም እንኳን ሊጠቅሙህ አይችልም። ምክንያቱም ነቢዩ ሰለላሁ ዐለይሂ ወሰለም ከሰው ልጆች ውስጥ አንዱ ናቸውና። ያለህበት ነገር ወንጀል ነው። ወንጀል ላይ መተባበር ደግሞ አላሁ ስብሓነሁ ወተዓላ ከልክሎናል። ወተዓወኑ ዐለል ቢሪ ወተቅዋ ወላ ተዓወኑ ዐለል ኢስሚ ወልዑድዋን ነው የሚለው። ኸይር ነገር ላይ ተባበሩ፣ መጥፎ ነገር ላይ ግን አትተባበሩ ተብለናል። እንደው ጀደለን አንተ እያደረክ ያለው ነገር ሐራም አይደለም እንበለህና አንተ በምትለው ሁኔታ ነቢዩ ሰለላሁ ዐለይሂ ወሰለም ምን ብለዋል? ላ ተጥሩኒ ከማ አጠረት ነሳራ ብነ መርየም፣ ድንበር አታሳልፉኝ ብለዋል ነቢዩ ሰለላሁ ዐለይሂ ወሰለም። ድንበር አታሳልፉኝ ልክ ነሳራዎች ዒሳ ብነ መርየም ዐለይሂ ሰላም ድንበር እንዳሳልፉ ሁሉ ኢነማ አና ዐብዱላህ፣ እኔ የአላህ ባሪያ ነኝ የኔ ያሉት። አንተ ያለህበት የይሁዳና የነሳራን ሱናን ነው ሕያ እያደረክ ያለሁና አላህን ልትፈራ ይገባል። اللهم إني بلغ. بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم. السلام عليكم ورحمة الله وبركاته. ወንድም እህቶች ሰሞኑን እየተሽከረከረ ያለው እየተሰራጨ ያለው ሙዓዝ ሀቢብ የሚባለው ዘፋኝ ባለው ጉዳይ ላይ ነውና እዛ ጉዳይ ላይ አሁንም አንድ ነገር ልጨምር ፈልጌ ነው። እሱ ምንድነው? ወንድም እህቶች ይሄ ነገር ትክክል አይደለም ያላችሁት ገንዘቡ ጉዳይ ላይ ብቻ አይደለም። ገንዘብ ተራ ነገር ነው። እዛ ጋር የሚሰራጨውን ሽርክና ቢድዓ ነው ዋናው እሱ ስለሆነ ማለት ነው። አልፊትነቱ አሸዱ ሚነል ቀትል ነው ያለው አላህ ሱብሓነሁ ወተዓላ። ሽርክ ከግድያ ይበልጣል ነው ያለው፣ ከግድያ ይበልጣል። ስለዚህ አላህ ሱብሓነሁ ወተዓላ ኢነላህ ላ የግፊሩ አን ዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊከ ሊመን የሻ። እውነት ለዲኑ ተቆርቁሮን ከነበረ ለዲኑ ቆመን ከሆነ የዲኑ ጉዳይ ሽርክና ሙዚቃ እንዴት ይሰራጭብናል? እንደም ይሄን ያክል ብር ጠይቆበት እንዴት ለዚህ ሲሳቅ እንደዝም ብለና ያለን ብላችሁ ከሆነ የተቃወማችሁ ያላችሁት አላህ ይጨምርላችሁ። ከቤታችሁ ሄዳችሁ ቪዲዮችን ያያችሁ እይታ ከመስጠት ቆራርጣችሁ ቤታችሁ አብራችሁ የተወዛወዛችሁበት ከመልቀቅም እግር መንገዳችሁን በዛው ተቆጠቡ። በነገራችን መሃል ሽርክነቱ ሳይዘገንነው ብር ስለጠየቀ የሚዘገንነው አካል ታሳፍራላችሁ። ይሄን ልፈልጋለሁ። አዎ ናም ሽርክነቱ የአላህ መብት ለፍጥረት ለማንም ይሁን ያ ፍጥረት ነብዩም ይሁኑ አለይሂ ሰላቱ ወሰላም ለሼኽና ሁሴንም ይሁን ለአንይም በሉት ለማን ነው ልይም ይሁን ለማንም ይሁን ያ ነገር የተሰጠው የአላህን ሐቅ ኹዝ ቢየዲ ያ ረሱላህ መገነቢዮ ሁሉ ቀላቢ ወዘተ እንደዚህ አይነት ቃላቶችን የተለያዩ በአረበኛ አላህን ከአርሽ በላይ መሆኑን የሚክዱበት በግጥም ደረጃ ያመጡ የሚያደርጉት ይሄ ነገር ሳይደንቃቸው ብር መጠየቁ የደነቃቸው ከሆነ በጣም እሱ ያሳዝናል። ነገር ግን ይሄንን ሽርክ ለማሰራጨት ደግሞ ብር መጠየቁ ነው የገረማችሁ።
እሱ ችግር የለውም ይሄዳል። ነገር ግን ከሽርኩ የበለጠ ምክንያቱም ካሁን በፊት በሽርክ ስንኞቹ የተወዛወዛችሁበት ቪዲዮዎች ቤታችሁ ሞልተዋልና ግቡና አጥፉ። ምክንያቱም የምንጮኸው ሽርክና ቢድዓን ለመዋጋት ነው እንደ ዋነኛ ደረጃ። ምክንያቱም እንደ ዋነኛ ሙስሊም ሰው ሊጋፈጥ የሚገባው ነብያቶች የተላኩበት የነብዩ ሰለላሁ ዐለይሂ ወሰለም ጥርስ የተሰበረበት የነብዩ ሰለላሁ ዐለይሂ ወሰለም አናት ጭንቅላት የተፈነከተበት አላህ መልእክተኞችን የላከው ሰማይና ምድርን የፈጠረው እሱ ራሱ እንዳለው ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ያለው ወሒዱኒ ማለት ነው። አንድ አድርገው እንዲያመልኩ ነው የፈጠርኩት ያለው ሰውንም ጅንንም። በቁርአን አንቀጽም በሌላ ቦታ ላይ ወለቀድ በዐትና ፊ ኩሊ ኡመቲን ረሱላን አን ዕቡዱ ላህ ወጅተኒቡ ጣጉት። አላህ ሱብሓነሁ ወተዓላ መልእክተኞችን የላከው አላህን ብቻ እንዲመለክ እንዲጣሩ ነው። ዛሬም ይሄ መውቅፍ ያላችሁ ወንድሞች አላህ ይጨምርላችሁ ወንድም እህቶች ባረከላሁ ፊኩም። ወላኪን ደግሞ ወደ ነፈሰበት ለመንፈስ የነፈሳችሁ አላህ ያጽናችሁ፣ ወደ ነፈሳችሁበት ወደ ሌላኛው ሳትመለሱ ላለው ነገር ግን ደግሞ በተጨማሪ አሁን ደግሞ በድጋሚ የሚለው ነገር ምንድነው? ቤታችሁ ላይ ለቃችሁ የተወዛወዛችሁበት ስንኞቹንም አጥፏቸው በዛው እግር መንገዳችሁን። አላህ ይወፍቀን ሁላችንም። ወላሁ አዕለም።